እሼቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ህዝቡ ለሁለት ተከፍሏል። ከየትኛው ወገን ነው? በቅርቡ ኮሜዲያን እሸቱ መለሰ በማህበራዊ ሚዲያ በተለይም በቲክቶክ ላይ አነጋጋሪ የሆኑትን እንደ ሃና ወይም ባምቢ ሀበሻ ያሉ ተጽዕኖ መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት? መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ። እኔ እኮ ተስፍሽ ልክ እንዳንተ አይነት ተስፋዬ፣ እርገጤ፣ ደመላሽ፣ አንዳርጌ አላሙዲ እንዳይሳሳት እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላል። እሼቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሽዋት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ፣ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተ ክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተ ክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው የሚመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተ ክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታደርጓቸዋላችሁ። የቤተ ክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተ ክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተ ክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው።
ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ ሲጀምር? ደነዝ ለካ ደነዝ አይልም። እዚህን ስም ካለ አትሊስት ምግባርህን ቆንጆ ታደርገውና ማለት ነው ታካክሰዋለህ። ብትተባገኝ እንጀራሽን ታነግና ማለት በየአይነት ሽላቀረሽ ያበላሻል። ከቤትሽ ትሪ ራሱ ያለበት ይጸዳል። ማንም ለትዳር አይፈልግሽም። ትዳር ነው እንደ የመጨረሻ የህይወት ኢንድ ጎልሽ ኪኪ እንደዛ ፒክኒሻ ስለሆንሽ እኮ ነው ትዳር የመጨረሻ ኢንድ ጎል መስሎ የተሰማሽ። አይፈልገኛ እኔም አልፈልገውም። ማን ነው እሱ? የመላጣ ልጅ አላሙዲን ሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው አለ ቪዲዮ እኔ እኮ አላምንም። እኔ ላምንህ አልችልም። እንዴት እዚህ ተቀመጥክ ታዲያ? እዚህ መተለቁ ያንተ እንትን ምን ነው ታዲያ? ያነሰው ምን ማድረግ ይቻላል? ቪዲዮ እንግዲህ ቫይራል የሚወጣው ስቆምና ስዞር ነው። ይሄ መኪና ቢመጣም ላይ ለአባቴ ነው ለኔ አይደለም ማለት ይሄን አባቴ የሚያስደስተው ይመስለኛል። በሬ ላይ ያለ ቤት አላሙዲ ከካሽ እንዴ ማሪ ሁሉንም አታበዝም። ሁሉም አይደለም እሺ ይዘለል ከምታስበታይ ብዬ ነው ያደኩት። ብዬ ማለት በዘመኑ የሱ ማመታደሉ አርግዤልሻለሁ። ሳይ ማም ተረገዘልኝ። አስረገዝኩ። አንተ ንግስትህ እኮ ነኝ። ንግስትህ እንዲህ ልታገኘኝም አትችልም። ጌታን ጋይስ ፊቱን አላየሁትም። እኔ እየቀለድኩ መስላችሁ ነው ወይ ለመስደብ እሱን ምናምን ይመስላችኋል? ኖ ጥቁር አያስጠላም። እኔ ሲጀመር ምንድነው ግን ወንድሜ ጥቁር ነው፣ አባቴ ጥቁር ነው። ጥቁር ላልቼ ሳይሆን እመቤቴን ፊቱ ይሄው መድኃኒዓለም አባቴን ጥቁራ ነው የሚመስለው። ተረቱትሽን ዞር አድርጊው። ተለቅ ቢል እንደዚህ አጣፋልህና ወደ ኋላ እንዲሄድ አድርገው ነበር። አንሶ እኮ ነው ወዴትም ልደብቀው አልቻልኩኝም። ብዙ ቆሙ ቀር ሴቶች በስተዋል። ጸባያቸውን አሳምሮ ፕራውድሊ ቆሙ ለመቅረት ነው ፕላኔ። ኦርቶዶክሶች የቴዲን ዘፈን ጓግቶ እየጠበቁ ነው። እኛ ጴንጤዎች ግን ኢየሱስን በጉጉት እየጠበቅን ነው። ምን ትያለሽ? መጥፎ ነገር ለማስወራት እኔን አታስቸኩለኝ። እኛም ከምንም ነገር በላይ የምንጠብቀው ሙሽራውን ክርስቶስን ነው እንጂ ሌላ አይደለም። አሁን ብናገር እዚህ ማኖር ልታስነካ ነው። ይሄድ ክባክ የመላጣ ልጅ። ሽንት ቤት ደግሞ በሁለቱም እያቀያየርኩ መሽናት እችላለሁ። ተኝቼ መታጠብ እችላለሁ፣ ቆሜ መታጠብ እችላለሁ። ሁሉም የኔ ነው። ማንንም ተከፍቶ ራሱ ባዶ እጁን ነው የሚያለቅሰው። እኔ ሚሊዮን አጥፌ እንዳለቅስ ያረከኝ ብቸኛ ሰው እኮ ነው ከኔ አባት። ህዝቡ ለሁለት ተከፍሏል። ከየትኛው ወገን ነው? በቅርቡ ኮሜዲያን እሸቱ መለሰ በማህበራዊ ሚዲያ በተለይም በቲክቶክ ላይ አነጋጋሪ የሆኑትን እንደ ሃና ወይም ባምቢ ሀበሻ ያሉ ተጽዕኖ ፈጣሪዎችን በተመለከተ ጠንከር ያለ ትችት መሰንዘሩ ይታወሳል። እሸቱ በቪዲዮ ላይ እነዚህ ወጣቶች በቲክቶክ ላይ ከሚያሳዩት ስርዓት ጋር በተያያዘ የገንዘብ ፍቅር ያለባቸውና እንዲሁም የወጣ ድርጊት ከፈጸሙ በኋላ ቤተክርስቲያንና ገዳማት ላይ ሲገኙ እንዲሁም የሃይማኖት ተቋማትን ሲያስተዋውቁ ማየት ኖርማል አይደለም፣ ልክ አይደለም በማለት ወቅሷል። የኃጢአተኛ ገንዘብ በእግዚአብሔር ዘንድ ተቀባይነት የለውም እስከማለትም ደርሷል። እሸቱ በማህበራዊ ሚዲያ ላይ ያለውን የስነ ምግባር መላላት ማውገዙ በበርካቶች ዘንድ የሚደገፍ ቢሆንም ጉዳዩን በቀጥታ ከሃይማኖት ጋር አያይዞ የሰጠው ብያኔ ግን በእጅጉ በርካቶችን ያስቆጣ መሆኑ ተገልጿል። እሸቱ በርካቶች ዘንግቶታል ያሉት ጉዳይ የእግዚአብሔር መንገድና አሰራር ሁሌም የማይመረመርና ያልተጠበቀ መሆኑን ነው የሚሉ በርካቶች እንዳሉ ሁሉ አስተያየቱ ደግሞ ልክ ነው፣ በቤተክርስቲያኒቱ ስም መደበቅ አያስፈልግም የሚሉ ደግሞ በሌላ ጎራ ሆነው በሁለት ተከፍለው ግማሾች ባምቢ ምንም እንኳን በሶሻል ሚዲያ ላይ የምትሰራቸው ስራዎች መጥፎም ጥሩም ቢሆኑ ለቤተክርስቲያን የምታደርገውን ግልጋሎት ወይም ድጋፍ ልትቀጥል ይገባል እያሉ ሲገኙ፣ ሌሎች ደግሞ እንደ መደበቂያነት መጠቀሙ ሊበቃ ይገባል የሚል ጎራ ተይዟል። የትኛው ጎራ ነው? ሐሳባችሁ ኮሜንት መስጫው ላይ አስቀምጡ። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን እንድትጫኑ ጋብዛለሁ። አመሰግናለሁ።
መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት? መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ምን ሰማው የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰሯት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። እረፉ። ይሄም ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረውም የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተ ክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። ማንን ማህደር ነው አላቡዲ እንዳይሳሳት እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላችሁ እንዴ? ቆይ ግን እናንተ በፍጹም ምታርሙ ይመስልን እኔ አርመዋለሁ? ሲጀመር እንደዚህ አይነት ስህተት ይታረማል እንዴ? የእድሜ ልክ ስህተት ነው። ምን ያላረም ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሰው አሁን ጭጉና መጣችሁ ወንዱ አያርምም። ያው በጭራሽ ማለት ሐራም ረፊ አንቺ ወንዱ አያርምም ትላለች እንዴ? ረፊ ሐራም ወንድ ለወንድ ተስተክፍሩላ ብቻ አይደለም። ይኸውልሽ እኛ እኮ አሁን ያልሻት ነገር እኮ አሪፍ ነገር ነች እኮ ያርግልሽ። ጋሼ ካሉ ደግሞ እንዳታስወጊ በንጋታው ቀደሙ ንጹህ ነኝ እኔ የለሁበትም። ምንም የማውቀው ነገር የለም ከደሙ ንጹህ ነኝ። ግን እቺ በጣም ጸዴ ነገር ነች።